ያጎቴ ልጅ ሆይ እንዴት ሆንሽ ሲሉ ጠየቋቸው። ሳራም ከካሃዲው ተንኮል አላህ ጠብቆኛል ሲሉ መለሱ። በዚህን ጊዜ ኢብራሂም ከባለቤታቸው ጋር ወደ ሻም ተመለሱ። ከረጅም ጊዜ በኋላ ኢብራሂም አለይሂ ሰላም በእድሜ የገፉ ሂደው ሸመገሉ። ሳራም እንደዚሁ በእድሜ ገፋች። ልጅ አልወለዱም ነበርና ኢብራሂም ከፍተኛ የልጅ ፍላጎት አድሮባቸው የሚከተለውን ዱዓ አደረጉ። ጌታዬ ሆይ ከመልካሞቹ የሆነ ልጅ ስጠኝ፣ ታጋሽ በሆነ ወጣት ልጅም አበሰር ነው። ሳራ ባለቤታቸው ኢብራሂም ልጅ የማግኘት ጉጉት እንዳደረባቸው ሲያውቁ ኢብራሂም እኔ መካን ነኝ፣ አንተ ልጅ ብታገኝ ደስ ይለኛል። ስለዚህ አገልጋይን ሀጀርን ላበርክትልህ፣ ምናልባት ከሷ አላህ ልጅ ይሰጥ ይሆናል አሏቸው። ኢብራሂም አለይሂ ሰላም ሳራ ቅናት ውስጥ እንዳይገቡ ፈሩ። ነገር ግን የሳራ ንግግር ስላጓጓቸው ስጦታውን ተቀብለው ሀጀርን ወይም ደግሞ አጋርን አገቡና ደስ የሚል ወንድ ልጅ ወለዱ። ኢስማኤል ብለውም ስም አወጡለት። ኢብራሂም በኢስማኤል መወለድ በጣም ተደሰቱ። ፍቅሩ ልባቸውን ተቆጣጠረው፣ አታለላቸውም። ጠዋትም ማታም አብረውት ይጫወቱ ነበር። በዚህን ጊዜ ኢብራሂም የፈሩት አልቀረም። የቅናት እሳት ሳራ ልብ ውስጥ መቀጣጠል ጀመረ። ልጅ አጥ በመሆናቸውም ቅናቱ ጠናባቸው። ከዚያም በኋላ ኢብራሂም ሀጀርን ወይም አጋርንና ልጇን ኢስማኤልን ይዘው ሳራ ከሚኖሩበት አካባቢ እንዲወጡ የሩቅ አዋቂው ፈጣሪ አዘዛቸው። ኢብራሂም ልጃቸውንና ሚስታቸውን ይዘው ወደ የት የሄዱ ይመስላችኋል? ጉዞ ወደ ሐረም። ኢብራሂም አለይሂ ሰላም ሚስታቸውን ሀጀርን ልጃቸውን ኢስማኤልን ይዘው የፍልስጤምን ምድር ለቀው ወደ ደቡብ አቅጣጫ የሂጃዝን በረሃ አቋርጠው ተጓዙ። ይህ መንገዳቸው እሳቸው ያቀዱትና የመረጡት ሳይሆን ከአላህ የታዘዙት ነበር። ኢብራሂም ሚስታቸውና ልጃቸው በረሃውን ሲያቋርጡ ከተሰማቸው ከፍተኛ ድካም የተነሳ በየመንገዱ ያርፉና ይተኙ ነበር። እንዲህ እያሉ ጉዟቸውን ጨርሰው ደረቅና ምንም አዝዕርት የሌለበት ሸለቆ አካባቢ አረፉ። ይህ ሸለቆ የዛሬቱ መካ ከተማ የምትገኝበት ቦታ ነው። ቦታው ከየመንና ከሻም የሚመጡ የንግድ ቁሳቁሶች መለዋወጫ ማዕከል ነበር። ሀጀር ቦታውን ዘወርወር ብለው ሲመለከቱት ሰውም እንስሳም ውሃም የሌለበት አስፈሪ ቦታ ሆኖ አገኙት። ኢብራሂም ለባለቤታቸውና ለሕፃን ልጃቸው ይህም ቦታ እንዴት እንደመረጡ ሀጀር ገረማቸው። ምርጫው ግን የኢብራሂም ሳይሆን የአላህ ሱብሓነሁ ወተዓላ ነበር። ኢብራሂም ሀጀርንና ኢስማኤልን እዚያ ምድረ በዳ ላይ ትተዋቸው ሊመለሱ ሲዘጋጁ ኢብራሂም ሆይ እዚህ እንድትተወን አላህ አዞሃልን ሲሉ ሀጀር ጠየቋቸው። ኢብራሂምም ራሳቸውን በማነቃነቅ አዎ አሉ። ሀጀርም እንግዲያውስ በሱ ላይ ተመካ፣ እሱ አይረሳንም አሉ። ኢብራሂም ልጃቸውንና ሚስታቸውን በዛ ጸጥ ረጭ ባለ ዱር ትተው ወደ ሻም ለመመለስ መንገድ ገቡ። እይታቸው በሩቅ ይመለከቷቸው ከነበሩት ሀጀር ወይም አጋር እየራቀ እንደሆነ ሲሰማቸው ጌታቸውን እንዲህ ብለው ለመኑ። ጌታችን ሆይ እኔ አዝመራ በሌለው ሸለቆ ውስጥ በተከበረው ቤት በካዕባ አጠገብ ከዘሮች አስቀመጥሁ። ጌታችን ሆይ ሶላትን ያቋቁሙ ዘንድ አስቀመጥኳቸው። ከሰዎችም ልቦችን ወደ እነሱ የሚናፍቁ አድርግ። ያመሰግኑህም ዘንድ ከፍሬዎች ስጣቸው። ጌታችን ሆይ አንተ የምንደብቀውንም የምንገልጸውንም ሁሉ በእርግጥ ታውቃለህ። በአላህም ላይ በምድርም በሰማይም ምንም ነገር አይደበቅም። ማኡ ዘምዘም። ኢብራሂም አለይሂ ሰላም ወደ ሻም ተመለሱ። ሀጀርና ልጃቸው ከአላህ ሌላ ምንም አጠገባቸው ሳይኖር በድንኳናቸው ውስጥ ብቻቸውን ቆዩ። ከትንሽ ቀናት በኋላ ይዘውት የነበረው ውሃ ስላለቀ ሕፃኑ ልጅ ከውሃ ጥም የተነሳ በጣም ያለቅስ ጀመር። በዚህ ጊዜ ሀጀር ውሃ ለመፈለግ ተንቀሳቀሱ። በቅርብ የሚገኘው ሶፋ ተራራ ላይ ወጡና ወዲያ ወዲህ እየተዟዟሩ ነጋዴዎች በአካባቢው ያልፉ እንደሆነ ተመለከቱ። ነገር ግን ምንም ነገር አይታይም ነበር።
ከዚያም ወደ መርዋ ተራራ ሄዱና ከሩቅ የሚመጣ ነገር ካለ ብለው አካባቢውን ቃኙ። እንደዚሁ እያሉ በሶፋና መርዋ መካከል 7 ጊዜ ተመላለሱ። ነገር ግን ማንንም ማየትና ውሃም ማግኘት አልቻሉም ነበር። ከዚያም ሞቱን እየተጠራጠሩ ወደ ልጃቸው ተመለሱ። ልጁ ጋር ሲደርሱ በእግሮቹ መሬቱን እየመታ ከእግሮቹ ስር ውሃ እየፈለቀ አገኙ። ሀጀር በጣም ተደስተው ከውሃው እየጠለቁ ልጃቸውን አጠጡ። ልጁም ጥሙ ሲቆርጥለት ለቅሶውን አቆመ። ከዚያም ራሳቸው ጠጥተው ካበቁ በኋላ ውሃው እንዳይፈስና እንዳያልቅ እንዲከማች በማሰብ በእጃቸው ይገድቡት ጀመር። ከዚያም ከዚህም ሰብሰብ አደረጉት። ዚም ታገጂ አሉ። ለዚህም ነው ማኡ ዘምዘም የዘምዘም ውሃ የተባለው። ወላጆችን መታዘዝ። ኢስማኤል አለይሂ ሰላም አደጉ። ከእናታቸው ጋር ለብዙ ዓመታት በመካ ቆዩ። የተለያዩ ጎሳዎች በአካባቢው ያልፉ ስለነበር ነጋዴዎች ወደ አካባቢው ሲመጡ ኢስማኤልና እናታቸው ለነጋዴዎች ውሃ በማቅረብ በምትኩ የሚበቃቸውን ምግብ ይወስዳሉ። በአካባቢው ያልፉ በነበሩት ጎሳዎች መካከል ጁርሁም የሚባሉት የየመን ጎሳዎች ሀጀርን ካስፈቀዱ በኋላ መኖሪያቸውን በዘምዘም ውሃ ጎን አደረጉ። የመካ ከተማንም ገነቡ። በመካ የኖሩት የመጀመሪያዎቹ ጎሳዎች ጁርሁሞች ነበሩ። ጁርሁሞች በመካ እየኖሩ ብዙ ሀብት አፈሩ። ግመሎቻቸውና ከብቶቻቸውም ተራቡ። ኢብራሂም አለይሂ ሰላም በየጊዜው እየተመላለሱ ልጃቸውን ይጠይቁ ነበር። ከብዙ ዓመታት በኋላ ሀጀር ሞቱ። የአካባቢው ሰዎች ኢስማኤል ማግባት አለበት አሉና የጁርሁም ጎሳ አባል የሆነች አማራ የምትባል ልጃገረድ ዳሯቸው። አንድ ጊዜ ኢብራሂም ልጃቸውን ለማየት ወደ መካ መጡ። ኢብራሂም በደረሱበት ወቅት ኢስማኤል አደን ወጥተው ነበር። ኢብራሂም የልጃቸውን ቤት በር ቆረቆሩ። አማራ ብቅ አለች። ኢብራሂም ማነሽ አሏት። የኢስማኤል ሚስት ነኝ አለቻቸው። ባልሽ የት ነው ያለው አሏት። ሲሳያችንን ሊፈልግ ለአደን ወጥተዋል አለች። እንዴት ናችሁ? ኑሯችሁ እንዴት ነው አሏት። ኑሯችን የከፋ ነው፣ በድህነትና በችግር ነው የምንኖረው አለች። ኢብራሂም ባልሽ ሲመጣ ሰላምታ አቅርቢለትና የበርህን ጉበን ቀይር በይው አሏትና ወደ መጡበት ተመለሱ። ኢስማኤል ወደ ቤታቸው ሲመለሱ ሚስታቸው አንድ ሽማግሌ መጥቶ ስላንተ ጠይቆኝ የበርህን ጉበን ቀይር ብሎ ሄዷል አለቻቸው። በዚህን ጊዜ ኢስማኤል አባታቸው ኢብራሂም በሚስታቸው ደስተኛ እንዳልሆኑ ገባቸውና ወደ ቤተሰቦችሽ ሂጂ አሏት። ከዚያም ከጁርሁም ጎሳዎች መካከል ሌላ ወይዘሮ አገቡ። ብዙም ሳይቆይ ኢብራሂም ልጃቸውን ለመዘየር ተመልሰው መጡ። አሁንም ኢስማኤልን በቤት ውስጥ አላገኛቸውም ነበር። አዲሲቷ ባለቤታቸው ወይዘሮ መዳድ ይባላሉ። ኢብራሂም ወይዘሮ መዳድን ስለ ኢስማኤልና ስለ ኑሯቸው ጠየቋቸው። ወይዘሮ መዳድ አልሐምዱሊላህ እኛ ደህና ነን፣ ሪዝቃችንም ሰፊ ነው፣ ጤናችንም የተሟላ ነው አሉ። ኢብራሂም የምትበሉት የምትጠጡት ምንድነው ብለው ጠየቁ። ወይዘሮ መዳድ ምግባችን ስጋ፣ መጠጣችን ደግሞ ውሃ ነው አሉ። ኢብራሂም አለይሂ ሰላም ባለቤትሽ ሲመጣ ሰላምታ ስጭልኝና የበሩን ጉበን እንዲያጠናክር ዘዥው አሏት። ኢስማኤል ከአደን ተመልሰው ወደ ቤታቸው ሲገቡ ባለቤታቸው የኢብራሂምን መምጣትና ያስተላለፉትን መልእክት ነገሯቸው። ኢስማኤል ሁለተኛ ሚስታቸውን አባታቸው እንደወደዱላቸው ሲረዱ በጣም ተደሰቱ። ሁለተኛዋ የኢስማኤል ባለቤት ኢብራሂም ስለ ኑሯቸው ሲጠይቋቸው አላህን አመስግነው ስለተናገሩ ኢብራሂም የልጃቸው ባለቤት ሆነው እንዲቆዩ ፈለጉ። በመጀመሪያዋ ሚስት ተቃራኒ ማለት ነው። ቃሉን አክባሪ ነበር ኢስማኤል። አላህ ሱብሓነሁ ወተዓላ እንዲህ ይላል በመጽሐፉ ኢስማኤልንም አውሳ፣ እርሱ ቀጠሮን አክባሪ ነበርና መልእክተኛ ነቢይም ነበር። ቤተሰቦቹንም በሶላትና በዘካ ያዝ ነበር፣ እጌታውም ዘንድ ተወዳጅ ነበር። ሱረቱል መርየም ከቁጥር 54 እስከ 55። ኢስማኤል አለይሂ ሰላም ቃልን በማክበር ይታወቁ ነበር። በምንም ሁኔታ ቃላቸውን አያጥፉም። የኢስማኤል እውነተኝነት
ቁርአን ከጠቀሳቸው መልካም ባህሪያቶቻቸው መካከል አንዱ ነው። ኢስማኤል አባታቸው ኢብራሂም ህልም ስላዩ አርዳሃለሁ ሲሏቸው እሺ ብለው በመስማማት ቃላቸውን አክብረዋል። አባቴ ሆይ የታዘዝከውን ስራ አላህ ቢሻ ከታጋሾች ሆኜ ታገኘኛለህ አለ። ሱረቱ ሷፋት ምዕራፍ ቁጥር 102። ኢስማኤል አለይሂ ሰላም አንድ ጊዜ አንድ ሰው ጋር በሆነ ቦታ ለመገናኘት ቀጠሮ ያዙና በቀጠሮ ሰዓት ወደ ቦታው ደረሱ። ሰውየው ግን ቀጠሮውን ረስቶ ስለነበር ሳይመጣ ቀረ። በዚህን ጊዜ ኢስማኤል በቦታው ቀኑን ሁሉ ውለው ሌሊቱንም አድረው ሰውየውን ጠበቁት። ሰውየው ቀጠሮውን አስታውሶ በሚቀጥለው ቀን መጣ። እስካሁን እዚህ ነህ ሲል ጠየቃቸው። አው ከዚያ አልተንቀሳቀስኩም አሉት። ሰውየውም እኔ ረስቼ ነውና ብሎ ይቅርታ ጠየቃቸው። ኢስማኤልም ይቅርታ አድርገውለት እስከምትመጣ ድረስ ከዚህ አልሄድም ነበር አሉ። ስለዚህም ኢስማኤል ቃልን አክባሪ በመባል ይታወቃሉ። ኢስማኤል አለይሂ ሰላም አባታቸው ጌታዬ ሆይ ከመልካሞቹ የሆነ ልጅ ስጠኝ ሱረቱ ሷፋት ቁጥር 100 ብለው ዱዓ ስላደረጉና አላህም ስለተቀበላቸው ደግና አላህን ፈሪ ሰው ነበሩ። ቻይነትን ከአባታቸው ወርሰዋል። ኢስማኤል አለይሂ ሰላም ሚስታቸውንና ቤተሰባቸውን ሁሉ በሶላት ያዙ ነበር። ዘካን እንዲሰጡም ጥሪ ያደርጉላቸው ነበር። ስለዚህም በአላህ ዘንድ የተወደዱ ነበሩ። ከአባንም ቤቱንም ገነቡ። ኢብራሂም አለይሂ ሰላም ወደ ኢስማኤል ሳይመጡ ብዙ ጊዜያትን ከቆዩ በኋላ ልጃቸውን ለማየት ወደ መካ መጡ። ኢስማኤል በዘምዘም ውሃ ጉድጓድ አጠገብ ቁጭ ብለው ወደ አደን ለመሄድ ጦራቸውን እየሳሉ አገኟቸው። ኢስማኤል አባታቸውን ሲመለከቱ በጣም ተደስተው ቆመው ተቀበሏቸው። አባትም በጣም ደስ አላቸው። በናፍቆት ተቃቅፈው ተሳሳሙ። ኢብራሂም ትንሽ ረፍት ወሰዱና ለኢስማኤል አላህ አንድ ነገር አዞኛል አሏቸው። ኢስማኤልም ወዲያውኑ ጌታ ያዘዘህን ፈጽም አሉ። ኢብራሂም አንተም ታግዘኛለህ አሏቸው። ኢስማኤል አንተና ጌታህ በምትፈልጉት ሁሉ ላግዝህ ዝግጁ ነኝ አሉ። ኢብራሂም እዚህ ቦታ ላይ ቤት እንድገነባ አላህ አዞኛል አሉ። ቅርብ ወደ ነበረች ጉብታ ቦታ እያመለከቱ ኢስማኤል እሺ ስራ እንጀምርኛም አሉ። ኢብራሂምና ኢስማኤል በአላህ ትዕዛዝ የአላህን ቤት ካዕባን መስራት ጀመሩ። ኢብራሂም ሲገነቡ ኢስማኤል ድንጋይ እየመረጡ ያቀብሏቸው ነበር። ሁለቱም በአንድ ላይ ጌታችን ሆይ ከኛ ተቀበል አንተ ሰሚውና አዋቂው አንተ ነህና ሱረቱል በቀራ ቁጥር 127 እየደጋገሙ ይሉ ነበር። ግንቡ ከኢብራሂም ቁመት በላይ ሲሆን ኢስማኤል ቆመው የሚሰሩበት ድንጋይ አመጡላቸው። ይህ ድንጋይ አሁን ድረስ ከአባ ጎን የሚገኝ ሲሆን መቃሙ ኢብራሂም የኢብራሂም መቆሚያ በመባል ይታወቃል። ኢብራሂም ግንባታውን ሊያጠናቅቅ አንድ ድንጋይ ማስቀመጫ ቦታ ሲቀራቸው ኢስማኤልን ለሰዎች ምልክት የማደርገው አንድ ለየት ያለ ድንጋይ አምጣልኝ አሏቸው። ኢስማኤልም ጥሩ ነው ያሉትን ድንጋይ መርጠው አመጡ። ነገር ግን ኢብራሂም አልወደዱትም ነበርና በድጋሚ ሌላ ፈልገህ አምጣልኝ ሲሉ አዘዟቸው። ኢስማኤል ተመልሰው ሌላ ድንጋይ ፈልገው ሲያመጡ ኢብራሂም በከፍታ ቦታው ላይ ጥቁር ድንጋይ ሲያስቀምጡ አገኟቸው። ኢስማኤል ድንግጥ ብለው አባቴ ሆይ ይህን ድንጋይ ማን አመጣለህ አሏቸው። አባትም ልጄ ሆይ ላንተ ያልተወኝ ጌታ አመጣልኝ አሉ። ኢብራሂምና ኢስማኤል ካዕባን ገንብተው ጨረሱ። በምድር ላይ ካሉ ቤቶች ሁሉ የተከበረውን ቤት ግንባታ አጠናቀቁ። የጌታቸውን እዝነት ለማግኘት ወደሱ በመዋደቅ እጃቸውን ወደ ላይ ከፍ አድርገው ጌታችን ሆይ ላንተ ታዛዦችም አድርገን ከዘሮቻችንም ላንተ ታዛዦች ህዝቦችን አድርግ፣ ህግጋቶቻችንንም አሳየን፣ አሳውቀን፣ በእኛም ላይ ተመለስልን። አንተ ጸጸትን ተቀባዩ ሩህሩሁ አንተ ብቻ ነህና በማለት ዱዓ አደረጉ።
ይህ ዱዓ ሱረቱል በቀራ ምዕራፍ 2 ቁጥር 128 ላይ ይገኛል። አላህ ሱብሓነሁ ወተዓላ የሐጅ ጸሎት መፈጸሚያ ቦታዎችንና ዋና ዋና ተግባራቱን ለሐጃጆች ያሳውቁ ዘንድ አሳወቃቸው። ኢብራሂምንም እንዲህ በማለት አዘዛቸው። ለኢብራሂምም የቤቱን የካዕባ ስፍራ መመለሻ ባደረግን ጊዜ በኔንም ምንንም አታጋራ፣ ቤቴንም ለሚዞሩትና ለሚቆሙበት፣ ለሚጎበኙትም፣ ለሚጎነበሱትም፣ ለሚደፉት ንጹህ አድርግላቸው ባልን ጊዜ አስታውስ። ሱረቱል ሐጅ ቁጥር 26 እስከ 27። ኢብራሂም አለይሂ ሰላም ወደ ሐጅ ለሰዎች ጥሪ ያደረጉ፣ የሐጅን ማፈጻጸም አስተማሩ። ጌታቸውንም እንዲህ ሲሉ ለመኑ። ጌታዬ ሆይ ይህንን ጸጥተኛ ሀገር አድርግ፣ ቤተሰቦቹንም ከነሱ በአላህና በመጨረሻው ቀን ያመነውን ሰው ከፍሬዎች ስጠው አሉ። ይህ ንግግራቸው ሱረቱል በቀራ ምዕራፍ 2 ቁጥር 126 ላይ ይገኛል። ኢብራሂም አለይሂ ሰላም በይቱላህን የመንከባከቡን ኃላፊነትና ሰዎችን ወደ አላህ የመጥራቱን ስራ ለልጃቸው ኢስማኤል ሰጥተው ወደ ሻም ተመለሱ። ኢስማኤልም አደራውን ተቀብለው በብቃት በታማኝነትና በትዕግስት ኃላፊነታቸውን ሲወጡ ኖረው ለዝርያዎቻቸው አስተላልፈው ሞቱ። ከኢስማኤል ዘርም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተገኙ። የኢብራሂምና የኢስማኤል ታሪክ ይህንን ይመስላል። ቁርአን ላይ የተወሱትን ብቻ ማለት ነው።